የኒውክሌር ፊዚክስ ባለሙያ የሆኑት ዶክተር ሩቂያ አልይ ናቸው። ከሳቸው ጋር ቆይታ እናደርጋለን። አብራችሁን ቆዩ። ዶክተር ለጊዜው እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። ዶክተር ሩቂያ የኒውክሌር ፊዚክስን ሶስተኛ ዲግሪያቸውን ወይም ደግሞ ዶክተሬታቸውን የሰሩት በኒውክሌር ፊዚክስ ነው ሲባል ሰምተናል እና ዶክተር ሩቂያ ይህንን ሲመርጡ ምናልባትም ፍላጎት ኖራቸው ነው ወይም ደግሞ ኢትዮጵያ ሀገራቸው የሆነ ጊዜ የኒውክሌር ኃይልን ትጠቀማለች፣ የኒውክሌር ኃይል ባለቤት ትሆናለች የሚለውን ግምት ውስጥ በማስገባት ነው ወይስ እንዴት ነበር መነሻ የሚለውን እናንሳና እንቀጥል። እሺ፣ አመሰግናለሁ። በዋናነት ያው ወደዚህ ፊልድ ሲገባ እኔ ያው በባለሙያነት በሱ ዘርፍ የመስራት ፍላጎቱ አለኝ። ግን እንደ ዓለም ደግሞ በብዛት እየተጠቀመችበት ነው ያለ ነው። ያው ከታሪኩ ከተጀመረበት ጊዜ እስካሁን ድረስ የተለያዩ ዓላማት የተለያዩ ሀገራት እየተጠቀሙ ነው ያሉትና ይሄ አንድ ቀን ወደ ሀገራችን መምጣት አይቀርም የሚልም ግምትም አለ። ሞር ደግሞ በዛ ዘርፍ የመስራት ፍላጎቱ ስለነበረኝ ነው ወደዚህ የገባው። እንዴት ነው ዘርፉ ለሴቶች? ብዙውን ጊዜ አሁን ለወንዶች የሚባል ዘርፍ አለ፣ ለሴቶች የሚባል ዘርፍ አለ እና ሴቱ ነው የኒውክሌር ፊዚክስን ማጥናት እንዴት ነበር ጉዞ የሚለውን ነገር የተወሰነ እናንሳ። በሁሉም ኮርሶች ላይ በቀላል እንትን የሚመጣ ነገር አይደለም። ልፋትን ይፈልጋል። አብሶ ፊዚክስ ሲባል ሰው ይፈራል። በአጠቃላይ አብዛኛው ሰው የማይደፍረው መማር የማይፈልገው ፊልድ ነው፣ ይከብዳል በሚለው ሐሳቤ ማለት ነው። ግን ያው ነገሮች መመኮር አለባቸው። ይሄ የኔ እንትን ነው። በቃ እንዲሁ አይተህ በሩቁ ፈርተህ መቶ የለብህም። ያንን ነገር ቀርበኸው ሰርተኸው በማየት የራስህ ማድረግ አለብህ የሚል እምነት አለኝና ጉዞው ሂደቱ ቀላል አይደለም፣ ይከብዳል። ግን የማይቻል ነገር የለም በሚለው እጅበት በዚህ ደረጃ ላይ ደርሻለሁ። አሁን ባለንበት የኃይል አማራጭ እንግዲህ ብዙ ነገሮችን እናነሳለን። የኒውክሌር ኃይል ሲባል እንሰማለን። በዚሁ ዘርፍ የአቶሚክ ኃይል ሲባልም በስፋት ይነሳሉ። በተለይ አሁን ያለንበት ዓለም 21ኛ ክፍለ ዘመን በኃይሉ ዘርፍ ብዙ ውድድሮች የሚገኙባቸው ነው እና የኒውክሌር ኃይልና የአቶሚክ ኃይል ልዩነትና አንድነት ምንድን ናቸው የሚለውን ሰፋ አድርገን እንይና ወደ ዋናው ጉዳያችን እንገባለን። እሺ፣ አሁን ወደ አቶሚክ ስትራክቸር እንምጣ። አተም የሚባለው የሁሉም ነገር መነሻ ወይም ደግሞ ቢልዲንግ ብሎክ የሚባለውን ከሱ ስንነሳ በኬሚስትሪ ላይ እንደተማርነው ስትራክቸሩ በኤሌክትሮን ከላዩ ላይ ኤሌክትሮን ሪቮልቭ የሚያደርግ ውስጡ ላይ ደግሞ ኒውክለስ ያለበት፣ ይሄ ኒውክለስ ደግሞ ኒውትሮን እና ፕሮቶንን የያዘ ብለን ተምረናል። እዚህ ጋር ነው አሁን ልዩነት የሚኖረው። ግን በቃላት ደረጃ ማለት እያቀያየሩም ይጠቀማሉ። አንዳንዴ ኒውክሌር ሪአክሽን ማለት ስፔሲፊካሊ ወደ ኒውክለሱ ወርዶ የሚፈጸም ሪአክሽን ነው ማለት ነው። አቶሚክ ሪአክሽን ስንለው ደግሞ በኤሌክትሮን ዙሪያ የሚደረግ ሪአክሽን ነው ማለት ነው። ልዩነቱ ይሄ ነው። ግን በዋናነት ኒውክሌር ሪአክሽን የአቶሚክ ሪአክሽን ፓርት ነው ማለት ይቻላል። ግን ሁሉም የአቶሚክ ሪአክሽኖች የኒውክሌር ሪአክሽን ፓርት አንለውም ማለት ነው። ማለት ኬሚካል ሪአክሽን የምንላቸው ሪአክሽኖች አሉ። እነዛ ኬሚካል ሪአክሽኖች ደግሞ በኤሌክትሮን ዙሪያ የሚደረጉ ሪአክሽኖች ናቸው ማለት ነው። ይሄ ነው ልዩነቱና አንድነቱ። ቴክኒካል የሆነውንና ከኬሚስትሪ አንጻርም ከፊዚክስ አንጻርም እሱ ያረንሱልን ይሄንን አየንና ሁለቱ የአቶሚክ ኃይልና የኒውክሌር ኃይልን ከኃይል አማራጭ አንጻር በዓለም ደረጃ ልዩነታቸው እነሱን እንያቸው እስቲ። ሞር አሁን ኬሚካል ሪአክሽን የምንላቸው እነዚህ እንደ ከሰል የምንጠቀምባቸው ሪአክሽኖች ናቸው ማለት ነው። ኒውክሌር ስንል ደግሞ ይሄ ሪአክሽን አንደኛ የሚገኘው በአቶሚክ ኒውክለስ ውስጥ ነው። ይሄ ሪአክሽን ደግሞ ትልቅ ኢነርጂ ይሰጣል። በአልበርት አንስታይን ኢኩዌሽን E=mc² በሚለው በመነሳት ይህንን ነገር ነው መቀየር የምንችለው ማለት ነው። ስለዚህ ሪአክሽኑ የኒውክለስ ላይ ነው የሚካሄደው ማለት ነው። ዲፕ ነው የምትሄደው ማለት ነው። የኒውክሌር ሪአክሽንን ስትሄድ ማለት ነው። አቶሚክ ጋር ስትመጣ ልክ አሁን ከሰልን በማቀጣጠል ሌሎች ነገሮችን ጋዝን በማቀጣጠል የምናገኛቸው ውጤት ወይም ደግሞ ኤነርጂ ናቸው ማለት ነው። ይሄ ነው ልዩነታቸው። ኢትዮጵያ እንግዲህ
ከቅርብ ጊዜ ወዲህ ዓለም ትልቅ ውድድር ውስጥ ገብቷል። አፍሪካም ውድድር ውስጥ ገብታለች ተብሎ የሚነሳው የኒውክለር ኃይልን ለሰላማዊ ጉዳይ ለመጠቀም ዝግጅቱን እያደረገች መሆኗን እንሰማለን። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ ይነሳል። ዓለም ወደ አማራጭ የኃይል አማራጭ እየሄደ ነው እና እኛም ከዛ መሰለፍ አለብን፣ ዓለም በሚሄድበት መንገድ መሄድ አለብን የሚል እንቅስቃሴ እየተደረገ በዚህኛው ሳምንት በያዝነው ሳምንትም ክቡር ጠቅላይ ሚኒስትሩም ሌሎችም በተደጋጋሚ ሲያነሱት እንደነበረው ይህንን የሚመራ ተቋም በኮሚሽን ደረጃ ኮሚሽነርም ጭምር ተመድቦለት እንቅስቃሴው ሰፋ ብሎ እየተካሄደ ነው ያለውና ኒውክለርን ለሰላማዊ አማራጭ መጠቀም ማለት ስንል ምን ማለታችን ነው የሚለውን ሰፋ አድርገን እንይ። ኦኬ፣ በመጀመሪያ ዓለም ወደዚህ አቅጣጫውን ያዞረበት ምክንያት ምንድን ነው የሚለው እንደ ዓለም አሁን የክላይሜት ቼንጅ ችግር ገጥሞናል ማለት ነው። ገጥሟል ዓለምን። ይህንን ለመቀነስ አማራጭ ኃይል ተብሎ የሚጠቀመው በጣም ንጹህ ኤነርጂ ይሰጣል ተብሎ የሚጠቀመው የሃይድሮ ኤሌክትሪክ ነው፣ ሃይድሮ ፓወር ነው። ከዛ በመቀጠል ደግሞ ሁለተኛ ላይ የኒውክለር ኢነርጂ ማለት ነው። አሁን ይህንን ኒውክለር ኢነርጂ ለሰላማዊ መንገድ መጠቀም ማለት ደግሞ የኒውክለር የተለያዩ ቴክኖሎጂዎች አሉት። በጤና ዙሪያ ራሱን የቻለ ቴክኖሎጂ አለ። በሽታን ለማከም የበሽታ አይነትን ለመለየት የሚጠቀምበት የጤና ዙሪያ ጥቅም አለ ማለት ነው። ከዛ ደግሞ ባለፈ በግብርና ዘርፍም ይሄ አሁን ድርቅን መቋቋም የሚችል ሰብልን ለማምረት ደግሞ የተመረቱ እህሎችም ለረጅም ጊዜ እንዲቆዩ ለማድረግ የኒውክለር ወይም ደግሞ ቴክኖሎጂውን ወይም ደግሞ ራዲዬሽኑን በመጠቀም ይሄንን ጥቅም መጎናጸፍ ወይም ደግሞ ማግኘት ይቻላል ማለት ነው። በተለያዩ ዘርፎች የየራሱ ጥቅም አለው ማለት ነው ይሄ ዘርፍ። ለዛ ነው አሁን ወደ ኒውክለር አማራጭ ለጥናትና ምርምር ይጠቅማል ማለት ነው። የጥናትና ምርምር የተለያዩ ምርምሮች ይሰሩበታል። አሁን ኒውትሮን አክቲቬሽን አናሊሲስ የሚል አለ። አሁን በአንድ አተም ውስጥ ወይም ደግሞ በአንድ ንጥረ ነገር ውስጥ ምን አይነት ነገሮች ናቸው ያሉት፣ በአንድ ነገር ምንድን ነው የያዘ፣ ይሄንን ለይቶ የራሱ ሂደትን ቢኖሩ ለይቶ የሚያስቀምጥልን እንትን ሲስተም ነው ማለት ነው። እነዚህ ነገሮች አንድ ነገር ውስጥ ምን አለ የሚለውን ነገር በጋማ ሬይ ስፔክትሮስኮፒ የሚል ሲስተም አለው። በዛ መሰረት የሚሰጥን እንትን አለ። ሌሎች ደግሞ ባክግራውንድ ራዲዬሽን ሜጀርመንትም አሁን እኛ የምንኖርበት አካባቢ ከጨረራ በምን ያክል ነፃ ነው ወይም ደግሞ የሚፈቀዱ የጨረራ መጠኖች አሉና ከዛ መጠን በላይ ነው ወይስ በታች የሚሉ ጥናቶች የሚሰሩበት ማቴሪያሎች አሉና በአጠቃላይ የኒውክለር ቴክኖሎጂ ወይም ደግሞ የኒውክለር ቴክኖሎጂ ለሰላማዊ መንገድ መጠቀም ማለት ለግብርና፣ ለጤና፣ ለጥናትና ምርምር የተለያዩ አገልግሎት ማዋል ማለት ነው የኒውክለር ውጤትም ማለት ከጦርነት መልስ እንደማለት ነው። ያ ከጦርነት ውጪ ያው ከዚህ በፊት በዓለም ላይ ያው በሂሮሺማና ናጋሳኪ ላይ የደረሱ ትልቅ ጠባሳዎች አሁን የኒውክለር ኢነርጂ ወይም ደግሞ ስለ ኒውክለር ሲነሳ ያ መጥፎ ነገር ነው ቀድሞ በሰው ላይ የሚመጣ ማለት ነው። ይሄ ያለ አግባብ ኃላፊነት ባልተሞላበት መልኩ በመጠቀም ይሄ የደረሰ ጠባሳ እስከዛሬ ከትውልድ ውስጥ አልወጣም ማለት ነው። በዛ ምክንያት ነው የሚጠላ። ግን ሁሉም ነገር የራሱ ሳይድ ኢፌክትም የራሱ ጥሩ ነገርም አለው። ያንን አመዛዝኖ ለጥሩ ነገሩ መጠቀም ይሻላል የሚለው ነገር ነው። ብዙን ጊዜ ስናነሳ እንግዲህ የኒውክለር ቴክኖሎጂ ነገር ሲነሳ ወይ ደግሞ የኒውክለር ኃይል ነገር ሲነሳ ብዙ ሰዎች ከሀገር ጋርም ያስገናኛሉ። በእርግጥ ሀገር የምትታየው በህዝቦቿ ውስጥ ነው እና የኒውክለር ኃይልን ጥቅሞች እናንሳ። በእያንዳንዱ ዜጎች ኑሮ፣ በእኔ ኑሮ ላይ፣ በእርሱ ኑሮ ላይ የሚያመጣው ፋይዳዎች እንዴት ይታያሉ፣ ለሀገር ኢኮኖሚስ ያላቸው ጠቀሜታ እንዴት ይታያል የሚለውን አንድ በአንድ እንዲህ እስቲ። ይህንን የኒውክለር ኢነርጂ ወይም ደግሞ የኒውክለር ቴክኖሎጂን በመጠቀም ሀገር ምን ፋይዳ ታገኛለች፣ በኢኮኖሚ ላይ ምን ተጽዕኖ ሊያመጣ ይችላል የሚለውን ስናይ በዘርፎቹ ነው ከፋፍለን ማየት የምንችለው ማለት ነው። አሁን በኢነርጂ ዘርፍ አንዲት ሀገር ትልቅነቷም ወይም ደግሞ ወደ ኋላ ቀርነቷም ባላት ኢነርጂ ዘርፍ ነው፣ ባላት ኃይል ነው። ለምን የተለያዩ ሰፋፊ
ፋብሪካዎች ተገንብቶ ሀገር ላይ የተሰፋፊ ስራዎች ተሰርቶ የሀገርን ኢኮኖሚ ሊያሻሽሉ የሚችሉ ኢነርጂዎች እንደ ሀገር መኖር አለባቸው ማለት ነው። ይህንን በማድረግ የተለያዩ አማራጭ የኢነርጂ ሶርሶችን በመጠቀም ማለት ነው። ከዚህ አኳያ ተጨማሪ የኢነርጂ ኃይል ሀገር ታገኛለች። አብሶ ይሄን ለየት የሚያደርገው ደግሞ ከተወሰኑ ከትንሽ ዩራኒየም ግራም ብዙ ኢነርጂ ማግኘት ይቻላል። ለምሳሌ 1 ኪሎግራም ዩራኒየም 235 ነው ይሄንን ኢነርጂ ሊሰጠን የሚችለው። እሱ ሊያመንጭልን የሚችለው 1.5 ሚሊዮን ኪሎግራም ከሰልም መተካት የሚችል ኃይል ነው። 1 ኪሎግራም ሊሰጠን የሚችለው ማለት ነው። በትንሽ ሄክታር ብዙ ኢነርጂ ለረጅም ዓመታት ቀጣይነት ያለው አስተማማኝ ኃይል ማግኘት ትችላለህ ማለት ነው። ከዚህ አኳያ አገራችንም በኢነርጂ ዘርፍ አስተማማኝ የኢነርጂ ዘርፍ የምታገኝበት ነው ማለት ነው። በሁለተኛ ደረጃ አሁን የኒውክሌር ኮሚሽን እየተቋቋመ ነው። ይሄ ኮሚሽን ሲቋቋም የሰው ኃይል ያስፈልጋል ማለት ነው። የሰው ኃይል ሲያስፈልግ የስራ አጥነት ቁጥር ይቀንሳል ማለት ነው። በዛውም ልክ ኒውክሌር ኢነርጂ መምረት ተጀምሮ ወደ ስራ ከተገባ በኋላ ብዙ ፋብሪካዎች ተገንብቶ ቢኮዝ በኢነርጂ እጥረት ምክንያት አሁን ያው እንደምናውቀው ነው ሀገራችን ላይ አንድ አምፖል እንኳን የማይበራበት አካባቢ ይኖራል እና የኤሌክትሪክ እንትን ያልደረሰበት ማለት ነው። እንደዚህ አይነት ችግሮች ይቀረፋሉ ማለት ነው። ፋብሪካዎች ሲገነቡ በፋብሪካ በኩልም የሰው ኃይል ይገባል፣ ይሰራል። እነሱ እዛ ላይ የስራ አጥነት ቁጥር ይጨምራል የሚል ነገር አለ። ሌላ ደግሞ እንዳልኩ ቅድም እንደተናገርኩ በግብርና ዘርፍ የአንድን እህል ወይም ደግሞ ዘር በማሻሻል ድርቅን መቋቋም የሚችል የተለያዩ በሽታዎችን መቋቋም የሚችል በዛውም ልክ የተለያዩ በሽታዎች ሰብሉን ማጥቃት እንደማይችሉ ተደርጎ የሚከላከልበት ሲስተም ይኖረናል ማለት ነው። ሰፋ ያለ ያው የሀገራችን ትልቁ ኢኮኖሚ በግብርና ላይ ነው ያለው። ይሄንን ለመደገፍ በጣም ይረዳል እና እንደ ሀገር ለሀገር ኢኮኖሚ ትልቅ አስተዋጽኦ ይፈጥራል ማለት ነው። በዛውም ልክ በጤና ዘርፍም ቀደም ብዬው ነበር። በጤና ዘርፍ በሽታን ለመከላከል በዛውም ልክ ምን አይነት በሽታ ያንን ታካሚ አጥቅቶ የት አካባቢ የሚለውን ነገር ቦታ ተለይቶ ሕክምና የሚሰጥበት እንትን ይሆናል ማለት ነው። ዘርፈ ብዙ ነው። በአጠቃላይ በዜጎች ህይወትም መዝነው እስቲ ወደ ዜጎች እናውርደውና ዜጎች ተጠቃሚ እንዲሆኑ በእያንዳንዷ የሌት ቀን ህይወታችን ውስጥ ምን ይዞ ሊመጣ ይችላል የኒውክሌር ኃይል አማራጭ? በእያንዳንዱ ዜጋ ላይ ያው የሚመጣው እንትን እንደ ሀገር ያለ ኢኮኖሚ ነው ተጽዕኖ ሊያሳድር የሚችለው። ብዙ ነገሮች ከተሻሻሉ፣ የተለያዩ ፋብሪካዎች ከተቋቋሙ፣ አሁን የስራ አጥነት ችግር የምንላቸው ነገሮች ይቀራሉ ማለት ነው። በህክምና ዘርፍ አሁን ብዙ ከጊዜ ወደ ጊዜ እየጨመረ የመጣ የካንሰር በሽታ እሱን በሰፊው በማከም በጊዜ ለይቶ በማከም የዜጎችን የጤና ህይወትን ለማሻሻል ይቻላል ማለት ነው። ይሄ ነው በእያንዳንዱ እንትን ሲመጣ ሊያመጣ የሚችለው ጥቅም። ብዙን ጊዜ ከኢትዮጵያ በፊት የኒውክሌር ኃይልን እንደ ሰላም አማራጭ የተጠቀሙ ሀገራት አሉ። በዓለም አቀፍ ደረጃ ወደ ምዕራቡም ስኔት የተጠቀሙ ሀገራት አሉ። የምዕራቦቹን ገታ እናርግና እስቲ ወደ አፍሪካ ተመልሰን ከአፍሪካ እኛን የመሰሉ ምናልባትም ከኢኮኖሚ የተሻለ ሊሆኑ ይችላሉ እንጂ የኒውክሌር ኃይልን ለሰላም አማራጭ የተጠቀሙ ሀገራት እየተጠቀሙበት ያለው የኢኮኖሚና ሌሎች ፋይዳዎች እንዴት ይታያል? ከኢትዮጵያ አንጻርስ እነዚህ ነገሮች እንዴት ይታያሉ የሚለውን ደግሞ እናንሳ እስቲ። በዓለም ላይ ወደ 422 ኒውክሌር ሪአክተር ነው ያለው በዓለም ላይ ማለት ነው። ማለት የዓለም ኢነርጂን በ10% ከዚህ ሶርስ ነው እየተጠቀሙ ያሉት። በአገራት ደረጃ ደግሞ ወደ 50 አገራት የሚደርሱ አገራት ናቸው እየተጠቀሙበት ያሉ ማለት ነው። ሰፊው የምዕራቡ ዓለም ይህንን ኢነርጂ እንደ አማራጭ እየተጠቀመበት ነው ያለው ማለት ነው። ወደ አፍሪካ ሀገራት ሲመጣ ደግሞ ከአፍሪካ በዋናነት
በቀደምትነት አሁን እየተጠቀመችበት ያለችው ሀገር ሳውዝ አፍሪካ ናት። ሳውዝ አፍሪካ ከ1980 አካባቢ ጀምራ ነው እየተጠቀመችበት ያለችው፣ ቀዳሚም ናት። አሁን ይሄ ራዲዮ አክቲቭ ኤሌመንት ኮሜርሻል የሚል ማለት ራዲዮ አይሶቶፕ የሚሉ ኤሌመንቶች አሉ። እነዛን ሬዲዮ አይሶቶፕስ በማዘጋጀት ለተለያዩ አገራት እየሸጠች ነው ያለችው ማለት ነው። በኮሜርሻል ዘርፍም እየተጠቀመችበት ነው ያለችው ማለት ነው። ቀዳሚ ሀገር ሳውዝ አፍሪካ ናትና ከዛ በመቀጠል የተለያዩ አገራት አሁን ናይጄሪያ በጥናትና ምርምር ዘርፍ ቅድም ያልኩት የኒውትሮን አክቲቬሽን አናሊሲስ ሲስተምን በመጠቀም ዘርፈ ብዙ ጥናቶችን የማካሄድ ስራ እየሰራችበት ነው ያለችው። ሌሎች ሀገራት ደግሞ ፕሮፖዝ እያደረጉ ያሉት ለመገንባት ዝግጅት ላይ ያሉት እነ ኢጅፕትም ናይጄሪያም ኬንያም አሉና የፍላጎቱ ከጊዜ ወደ ጊዜ እየጨመረ ነው እየመጣ ያለው ማለት ነው። ኢትዮጵያ እንግዲህ የኒውክሌር ኃይል ገንብታ አጠናቃ ወደ ስራ ለሰላማዊ አማራጭ ማዋል ስትጀምር ከነዚህ ሀገራት ጋር ሊኖራት የሚችለው ውድድርስ እንዴት ያዩታል እርሶ ብሎ እናነሳለን? ምክንያቱም ኢትዮጵያ በብዙ መንገድ በዲፕሎማሲውም ከድሮም ጀምሮ ለምስራቅ አፍሪካም ሌሎች አፍሪካ ሀገራትም ያላት ተምሳሌትነትን እናነሳለን፣ ተጽዕኖ ፈጣሪነቷን እናነሳለን እና የኒውክሌር ማመንጫ ወይም ደግሞ የኒውክሌር አማራጭ ባለቤት መሆኗ አንደኛ ነገር ተደማጭነቷን ከመጨመር አንጻር፣ ተጽዕኖ ፈጣሪነቷን ከመጨመር አንጻርስ የሚኖረው ሚና እንዴት ያዩታል እርሶ እንደ ባለሙያ? ያው ይሄንን ስንል አባይን የኢትዮጵያ ሕዝብ ገንብቶ በመጨረሱ ራሱ በዓለም ዘንድ እንዴት እየታየ እንደሆነ ይታወቃል። ከዛ በኋላ የመጡት እይታዎች፣ አመለካከቶች፣ የተቀየሩ ነገሮች አሉና ወደ ኒውክሌር ኤነርጂም ወይም ደግሞ ኒውክሌር ሪአክተሩም ኢትዮጵያ ገንብታ ስትጠቀም የተጽዕኖ ፈጣሪነቷ እንትን ይጨምራል የሚል ግምት ነው ያለኝ። በዛው ልክ የምስራቅ አፍሪካ የተጽዕኖ ፈጣሪ ሀገር ሆኗ የመቀጠሏ እድል ሰፊ ነው ብዬ አስባለሁ። ሌሎችን ብናነሳ ብዬ ያሰብኩት በተለይ ሀገራችን ኢትዮጵያ እንግዲህ በዚህ ደረጃ ቅድም ሰፋ ያለ ነገር አንስተውልኛል። በተለይ የኒውክሌር ኢነርጂን ወይ ደግሞ የኒውክሌር ኃይልን ለሰላማዊ አማራጭ በተለይ በኢነርጂ ከመጠቀም አንጻር ያላቸውን ጠቀሜታ እናስባለን። ሀገሪቱ በተለይ የኢንዱስትሪዎችን ከማስፋፋት አንጻር ብዙ ኢንዱስትሪዎች እየተሰሩ ነው። እነዛ ኢንዱስትሪዎች ራሳቸውን የቻለ የኃይል አማራጭ ይፈልጋሉ እና እየተስፋፋ ያለውን የኢትዮጵያን የኢንዱስትሪ ፍላጎቶችን ከማሟላት አንጻር እነሱን ከመደገፍና ከማሳደግ አንጻርስ በኢንዱስትሪዎች ላይ ያለው ተጽዕኖ እንዴት እናየዋለን? ይሄንን አሁን በኢንዱስትሪ ላይ ያለው ተጽዕኖ ከዚህ በፊትም እንደምናውቀው እኔ እናንተ የተለያዩ ኢንዱስትሪዎች ስራ አቁሙ ወይም ደግሞ የሚጠበቅባቸውን ምርት በአግባቡ አምርቶ መስጠት አልቻሉም ተብሎ እንደ ምክንያት የሚቀርበው የኃይል እጥረት ነው። አሁን የኃይል እጥረት ይሄ ተጨማሪ አባይ አለ፣ ከአባይ የሚመነጭ ኃይል ይኖረናል። ይሄም ተጨማሪ ኃይል ነው የሚሆነው የኒውክሌር ኤነርጂ። ከዛ በቃ ሰፊ ኃይል ያገኛል። ሰፊ ጥራት ያለው ቀጣይነት ያለው ኃይል ያገኛሉ። ስለዚህ የኛ ኢንዱስትሪ እየሰፋ የሚጠበቅበትን ምርት አምርቶ ለገበያን የዜጎችን ሕይወት የመቀየር አስማማ አለው ማለት ነው። ብዙ ሰዎች እንግዲህ ሲያነሱ ቅድም ያነሱልኝ የግብርናውን ጉዳይ በደንብ በስፋት እናንሳና የሆነ መረጃ ሳነብ ነበር። በተለይ በየዓመቱ ከሚሰበሰበው ሰብል ምርት እንግዲህ 25 ከመቶ በበሽታና በተለያዩ ምክንያቶች ይባክናል ይላል። ይህንን ለመቀነስ ደግሞ በሌሎች ኢንዱስትሪዎች ላይ የኒውክሌር ኃይል ልማት ጠቀሜታው ከፍተኛ ነው ተብሎ ይነሳልና ኒውትሪሽን ወይም ደግሞ ከአመጋገብና ከኒውክሌር ጋር ተያይዞ የሚነሱ ነገሮች ይህንን እርስዎ እንደ ባለሙያ እንዴት ይገልጹታል? ከግብርና ጋር ተያይዞ ቅድምም ብዬዋለሁ፣ የሰብል ምርት ማለት ሰፊ ሆኖ እንዲመረት ያደርጋል። ይሄ ማለት በሽታ መቋቋም የሚችል ድርቅ መቋቋም የሚችል የሰብል ጥሩ አይነት ሰብል እንድናገኝ ያደርጋል ማለት ነው። በጥናትና ምርምር ተደርጎበት ነው ይሄ የሚመጣ። ከዛ ደግሞ ምግቦች እንዳይባክኑ ተመርቶም ከገቡ በኋላ ለረጅም ጊዜ መቆየት እንደሚችሉ ያስችላል ማለት ነው። ይህንን ቴክኖሎጂ በመጠቀም
በዛን ሰዓት ያው እየተመረተ ካልባከነ በበሽታ ካልተበላሸ ሰፋ ያለ የምርት ይኖረናል ማለት ነው። ያ ማለት የተዘራው ምርትም ደግሞ የሚፈለገው የሚጠበቀው ውጤት እንዲያስገኝ የሚፈለገው ምርት እንዲሆን ምንድነው ያለው ኒውክሌር ቴክኖሎጂ አለ በግብርና ዘርፍ የሚጠቀሙበት እሱም በመጠቀም የተለያዩ በሽታዎች ናቸው አሁን እኮ አጥቅቶ ምርቱ የሚጠበቅበትን ፕሮዳክሽን እንዳይሰጥ የሚያደርጉት እነሱን በሽታ የመከላከል አቅም ይኖረዋል ማለት ነው። የግብርናውን ዘርፍ ማንሳታችን ካልቀረ እንግዲህ ዶክተር በተለይ ኢትዮጵያ ባለፉት 7 ዓመታት ከሰራቻቸው ረዥም እና ብዙ ስራዎች አንዱ የምግብ ዋስትናን የማረጋገጥ በተለይ በስንዴና በሌሎች መንገድ የተሰሩ ስራዎች በዓለም ደረጃ ኢትዮጵያ እውቅና እንድታገኝ ያረጋት ምናልባትም ከጥገኝነትና ከተረጂነት እንድትወጣም እያደረጋት ያለ ትልቁ ዘርፍ ነው ግብርናና ከዛ አንጻር ኢትዮጵያ የምግብ ዋስትናን ከማረጋገጥና ከተረጂነት ከመውጣት የምታደርገውን ጉዞና እንቅስቃሴዎችስ ከማገዝ አንጻር የኒውክሌር ኃይል እንዴት ሊጠቅም ይችላል ብሎ ያነሳሉ? አሁን ካነሱት ጋር አያይዘው እንዲያነሱልኝ ፈልጌ ነው። አዎ የምግብ ዋስትናን ለማረጋገጥ የማምረት አቅማችን መጨመር ነው አይደል? የማምረት አቅማችን መጨመር ማለት ብክነትን ማስቀረት ማለት ነው። ለታለመለት ዓላማ አንድ ሰብል እንዲደርስና የህዝቡን የምግብ ዋስትና እንዲያሟላ የማድረግ ነው። ይህን ቀድም እንዳልኩ በተለያዩ ቴክኖሎጂዎች በመጠቀም ግብርና የምርት ዘሩን እያሻሻለ ይሄዳል። ሌሎች በሽታዎችን እየተከላከለ ይሄዳል። የደረሱ ሰብሎች ደግሞ እንዳይበላሹ ለረጅም ጊዜ የሚያቆይበት ቴክኖሎጂን በመጠቀም ያቆያል ማለት ነው። በዚህ ዘርፍ ይህንን በመጠቀም የምግብ ዋስትናን ማረጋገጥ ይቻላል ማለት ነው። ሀገራት እንግዲህ በዚህ ደረጃ ቅድም እርስዎ ያነሱልኝ ትልቅ ውድድር ውስጥ ገብተዋል። የኒውክሌር ኃይል አማራጭን ያላቸው ሀገርና ያሌላቸው ሀገራት መሀል ያለው በጣም ትልቅ ልዩነት ይኖራልና ከዚህ አንጻር እንግዲህ በምንም መልኩ ኢትዮጵያ የኒውክሌር ኃይል ባለቤት ሆነች ማለት ምን ማለት እንደሆነ በደንብ እንዲያነሱልኝ ይፈልጋሉ። ሌሎች ሀገራትም ቅድም ያነሱልኝ የተወሰኑ ሀገራት አሉ። በዓለም አቀፍ ደረጃም አድጓል። በኢኮኖሚያቸው፣ በፖለቲካቸውና በኃይላቸውም ትልቅ ሀገራት ናቸው የሚባሉትም የኒውክሌር ኃይልን በአማራጭነት የሚጠቀሙ ናቸውና ከዛ አንጻር ኢትዮጵያ የኒውክሌር ኃይል አላት ማመንጨት ጀመረች ስንል ምን ማለታችን ነው? ያለው አንድምታስ ከሌሎች ሀገራት ጋርስ ስናመዛዝነው ልዩነቱ እንዴት ልናየው እንችላለን? ኢትዮጵያ የኒውክሌር ኃይልን መጠቀም ጀመረች ማለት አንደኛ የዜጎች የምግብ ዋስትና ራሱ ይረጋገጣል የሚል እምነት ነው ያለኝ። እንዴት ያልከው ቅድም የግብርና ምርቶችን የተሻለ ምርት ለረጅም ጊዜ ማቆያ ዘዴን በመጠቀም የተሻለ የምግብ አቅርቦት ይኖራታል የሚል እምነት ነው ያለኝ። ሌላ ደግሞ በኢነርጂ ዘርፍ ራሷን የቻለች ሀገር ናት። የተለያዩ ፋብሪካ አይነቶች ይኖሩናል ማለት ነው። የተለያዩ አሁን ለዜጎች በኤሌክትሪክ መቆራረጥ ምክንያት በተለያዩ ዘርፍ የተሰማሩ ዜጎች የስራ ማቆራረጥ ምክንያት አይሆንባቸውም ማለት ነው። ቀጣይነት ያለው ኤነርጂ እና የተጣራ ኤነርጂ ይኖራታል ማለት ነው። በሌላ በኩል ደግሞ ከጤና አኳያ የዜጎችን የጤና ሁኔታ የተሻለ ይሆናል ማለት ነው። የኒውክሌር ቴክኖሎጂን በመጠቀም በጤና ዘርፍ የተለያዩ በሽታዎችን በማከምና በመለየትና በማከም የዜጎችን የጤና ሁኔታ ከፍ ይላል ማለት ነው። ሌላው ደግሞ የስራ አጥነት ቁጥርም ይቀንሳል። የአገራችን ተደማጭነት፣ ተሰሚነት ይጨምራል ማለት ነው። ሌላውን በስፋት እንዲያነሱልኝ የፈለኩት የኒውክሌር ኃይል እንግዲህ እንደ ታዳሽ ኃይልም እንደ አማራጭም ልንጠቀመው እንችላለንና ባለሙያዎችም እርሶም ጥናት እንዳደረጉበት ብዙ ነገሮች ያነሳሉ። በተለይ የአየር ንብረት ለውጥን ከማከላከል አንጻር ያኑትን ነገር እናነሳለን። ከነዳጅና ከሌሎች የሚወጡ ኃይሎች በተለይ አሁን እያሉ ባለበት ደረጃ የዓለም ሀገራት ከዛ ወደ ታዳሽ ኃይል እየሄዱ ነው ያሉት። ኢትዮጵያ ደግሞ ያንን ጀምራለች። ከውሃ፣ ከፀሐይ ኃይል፣ ከንፋስ ኃይልን እንደ አማራጭ ለመጠቀም ብዙ ስራዎችን እየሰራች ነው እና በተለይ የአየር ንብረት ለውጥን ከማከላከል አንጻር ኢትዮጵያ የጀመረችውን ስራስ እንዴት ይደግፋል የሚለውን ነገር በተጨባጭ እንየው እስቲ።
ኢትዮጵያ ከዚህ በፊትም በግሪን ሌጋሲ የዓለምን የንብረት ለውጥን ለመከላከል ትልቅ ተጽዕኖ ትልቅ ጥረት ነው እያደረገች ያለችው። አሁን በተጨማሪ ደግሞ ያው ይሄ የኒውክሌር ኤነርጂ ንጹህ ኤነርጂ ነው የሚባለው። ንጹህ ክሊን ኤነርጂ ከሚባሉት አንዱ ነው። የካርቦን ዳይኦክሳይድ እንትን ወደ አየር ልኮ አየሩን የሚባክልበት እንትኑ በጣም ትንሽ ነው። ከውሃ ቀጥሎ ሁለተኛ የአማራጭ ኃይል ነው ተብሎ የሚጠቀመው። ከዚህ አንፃር ኢትዮጵያ መጀመሪያም ጉዞውን ጀምራለች። የታዳሽ ኃይል ጉዞ ጉዞውን ጀምራለች። አሁንም ይሄ ከተጨመረበት ለዓለምም ኮንትሪቢዩት እያደረገች ነው ያለችው ማለት ነው። በንጹህ ኤነርጂ በመጠቀም የካርቦን ዳይኦክሳይድ ጋዝ ልቀትን እየቀነሰች ትመጣለች ማለት ነው። ስለዚህ ከዚህ አኳያም ትልቅ አስተዋጽኦ ነው ያላት ማለት ነው ኢትዮጵያ ለዓለም። ብዙን ጊዜ ስናነሳ እንግዲህ የኒውክሌርን ጉዳይ ስናነሳ በተለይ የኒውክሌር ኃይል እርስዎ እንደነገሩኝ በተለይ የነዳጅ ኃይልን የማጣሪያና እነሱን የመስሪያ ቦታዎች በጣም ሰፊ ቦታም ሊያስፈልግ ይችላል ነዳጅ ስናወጣ ማለት ነው። የኒውክሌር ደግሞ ወደ ኒውክሌር ስንመጣ ማብላያና ሪአክተሮች ያስፈልጉታል ብዙ ጊዜ የምናየውና የእነዚህ ግንባታዎችስ እንዴት ይታያሉ የሚለው ነገር የተወሰነውን እናንሳ እስቲ። ኒውክሌር ፓወር ፖይንት እና ኒውክሌር ፓወር ፕላንት እና ኒውክሌር ሪአክተር የሚባሉ ሁለቱ እንትኖች ይሄ የኒውክሌር ፓወር ፕላንቱ እንደ ስቴሽን ነው ማለት ነው። አሁን ልክ እንደ ማደያ መውሰድ እንችላለን ማለት ነው። ማደያ ውስጥ ደግሞ ጋዙን የያዙት ፊውሉን የያዙት ታንከሮች የሚቆዩበት ቦታ አለው አይደል? የሚቆዩበት ቦታ አለ። ሪአክተር ስንል ደግሞ እንትኑ የሚብላላበት ማለት ነው። ሪአክሽኑ የሚካሄድበት። አሁን ይህንን ሪአክሽን ከኒውክሌር ሪአክሽን ሁለት አይነት ሪአክሽኖች ናቸው ያሉት በኒውክሌር ሪአክሽን ውስጥ ፊውዥን ሪአክሽን እና ፊውዥን ሪአክሽን የሚባሉ ሪአክሽኖች ናቸው። እነዚህ ፊውዥን ሪአክሽን ሞራውን የተለያዩ አገራት እየተጠቀሙበት ያለው ሪአክሽን ነው። ፊውዥኑ ደግሞ እንትኑ ከፀሐይ ብርሃን ጋር ነው የሚያያዘው። እንደዛ አይነት ሪአክሽን ነው። አሁን ፕሮቶን ሳይክል የሚል ነው የፀሐይ ብርሃን ማለት ትናንሽ ኤሌመንቶችን ወይም ደግሞ ሃይድሮጅን ከሄሊየም እየተባሉ እየታብላሉ የሚሰጡት ሪአክሽን ነው። እሱ በዚህ ዓለም ላይ ለመጠቀም የፀሐይን ብርሃን ወይም ደግሞ ኃይልን የመጠቀም እንትኑ በጣም እንዴት ቻሌንጅ ሊሆን እንደሚችል ታውቃለህ። ብዙ ጥረቶች እየተደረጉ ነው ያሉት አሁን እሱም በዚህ በዓለም ደረጃም ለመጠቀም ግን አሁን በዋናነት ፊውዥንን ነው። ፊውዥን ማለት ዩራኒየም አሁን ሄቪ ሜታልስ የሚባሉ ሄቪ ኤሌመንት የሚባሉ ናቸውና እነ ዩራኒየም ከባባድ ከትልልቅ አተሞች ወይም ደግሞ ትልልቅ ኤሌመንቶች የሚቆጠሩ ናቸው። እነዚህን ኤሌመንቶች በጥቃቅን ኤሌመንቶች በማጋጨት ማለት ነው። አሁን በኒውትሮን በማጋጨት ስቴቢሊቲ እንዲያጡ መጀመሪያ ናቹራሊ እነዚህ ኤሌመንቶች ራዲዮ አክቲቭ ኤሌመንት ናቸው። ራዲዮ አክቲቭ ኤሌመንት ማለት ራዲዬሽን የሚያመነጩ ሁሌም ኤነርጂ ያላቸው ማለት ነው። እነዚህ ኤሌመንቶችን በኒውትሮን በማጋጨት የሚፈጠር ሂደት ነው ማለት ነው። ከዚህ ጋር ተያይዞ ኒውክሌር ሪአክተር ይሄ ፕሮሰስ በውስጡ የሚካሄድበት ነው ማለት ነው። ኒውክሌር ፓወር ፕላንት ስንል ደግሞ ስቴሽን ነው። ይሄንን አቅፎ የሚይዝ ኒውክሌር ፓወር ፕላንት ወይም ደግሞ ኒውክሌር ሪአክተሩ ሪአክሽኑ በውስጡ የሚካሄድበትን የተለያዩ እንትኖች ይይዛል። የግንባታ ወይም ደግሞ ሂደቶቹ ደግሞ ወደ አንዳንዱ 4 ሂደት ይላል፣ አንዳንዱ 5 ሂደት አለው ይላል። ይሄ የኒውክሌር ሪአክተር ወይም ደግሞ ፓወር ፕላንቱን ለመገንባት አንደኛ ሂደቱ ሳይቲንግ ነው ማለት ኒውክሌር ሪአክተሩ ሊገነባበት የሚችል አካባቢን የማምረጥ ነው። ይሄንን ለማምረጥ ደግሞ የራሱ ሂደት የራሱ ጥናት የራሱ እንትን አለው። ይሄ በኢንጂነሮች ሞር የሚሰራ ስለሆነ ዲቴይሉን አልሄድበትም። በአጠቃላይ ግን ሳይቱ የትኛው ነው ሞር ለዚህ ግንባታ ተስማሚ ሊሆን የሚችል የሚለው ከዛ ደግሞ ዲዛይንን ይይዛል ማለት ነው። ዲዛይን ምን አይነት ዲዛይን ቢሆን ማለት አሁን ፕሬጀራይዝድ ወተር ሪአክተር እና ቦይሊንግ ወተር ሪአክተር የሚባሉት አሉ። ከነሱ የትኛው ይመቻል የሚለውንም ነገር የሚመርጠው
ኢንጂነሩ ነው ማለት ነው። በመቀጠል ኮንስትራክሽን ይጀመራል ማለት ነው። ሳይቱን ከተመረጠ በኋላ ከዛ ወደ ዲዛይን ይገባል። ከዲዛይን በኋላ ኮንስትራክሽን ይጀመራል። ኮንስትራክሽኑ ካለቀ በኋላ ወደ ኦፕሬሽኑ ወይም ደግሞ ወደ ኤነርጂ ፕሮዳክሽኑ ይገባል። ከዛ በኋላ ኤነርጂው ይሰራጫል ማለት ነው። በእንደዚህ ሂደቶች ነው የሚያልፉት። አሁን ኢትዮጵያ ኮሚሽንን አቋቁማለች። ኮሚሽንን በማቋቋሟ ትልቅ ነገር ነው። አሁን ኮሚሽኑ ይሄ ሀሳብ በአራት እግሩ መሬት ወርዶ ተቋም ሆኖ እንዲቆም ይረዳል ማለት ነው። እነዚህ ሂደቶች ደግሞ ኮሚሽኑ ስራውን ከጀመረ በኋላ ካደራጀ በኋላ ወደ ግንባታ ከተገባ በኋላ የሚካሄዱበት ሂደቶች ናቸው ማለት ነው። የኒውክሌር ኃይልን እንግዲህ በሰላማዊ መንገድ ለመጠቀም ኢትዮጵያ በጣም እንቅስቃሴ ጀምራለች። ቅድም እርስዎ ያነሱትም እኔም ያነሳሁት በተለይ ከተቋምን እስከ መገንባት ድረስ ተቋም እስከ ማቋቋም አመራር እስከ ማቋቋም ከዛ በኋላ ብዙ አስቻይ ሁኔታዎች አሉ። ሰው ያነሱልኝ ብዙ ፋይዳዎች አሉ። ዘርፈ ብዙ ፋይዳዎች ይኖሩታል። በኢኮኖሚው፣ በኢነርጂው፣ በጤናው፣ በግብርናው እነዚህን ሁሉ ለመጠቀም እንግዲህ እነዚህ ሂደቶች በጣም ያስፈልጋሉ እና ኢትዮጵያ የኒውክሌር ኃይልን ለሰላማዊ መንገድ ለመጠቀም የኒውክሌር ማብላያንም ቅድም ያነሱልኝንም እሱን ለመስራት ምን አስቻይ ሁኔታዎች ይኖራታል? በተለይ ከተፈጥሮ ሀብት አንጻር እንዴት ይታያል የሚለውን የመጨረሻ ጥያቄ ላድርግሎት። ከተፈጥሮ ሀብት አኳያ ኢትዮጵያ ሰፊ መሬት አላት። ይህንን የሚገነባበት የየራሱ ኮንዲሽን የየራሱ ባህሪ ያለው እንትን ቢሆንም ግን ከመሬት አኳያ ሰፊ መሬትም አላት። በጥናት አልተደረሰበትም። ይሄ ነው ብዬ ለመናገር ይከብደኛል። የተለያዩ የተፈጥሮ ሚኔራሎችም ስላላት ሜቢ የእንትንም ሊኖራት ይችላል፣ ዩራኒየምም ሊኖራት ይችላል የሚል ግምት አለኝ። ግን በጥናት ተጠንቶ ተጣርቶ እንትን ከተደረገበት እንደዛ አይነት እድልም ሊኖራት ይችላል። በአጠቃላይ ይህንን እንትን በመጠቀም ተጽዕኖ ፈጣሪ አገር የመሆኗ እድል ሰፊ ነው የሚል ነገር ነው ያለኝ። ዶክተር ለጊዜቶች ጋር አመሰግናለሁ። እኔም በጣም አመሰግናለሁ።